ሰውየውን የመጀመሪያው መንገድ ላይ እንዳየችበት ወይ ደግሞ ልክ ዴት ሲያደርጉ ቺት ስለማድረጉ ሳታውቅ እንደነበረው አይነት እይታ አይደለም የምታየው። የሆነ ስህተት ሰርቶ ከዛ በኋላ እሷ ቫልዩ አዳርጋለት ይቅር ስላለች ወይም አክሰፕት ስላደረገችው እሷ አዳርጋለት ከዛ በኋላ በእሷ ፈቃድ ላይ ተመስርቶ በጎነትን የሚያገኝ ሊመስላት ይችላል። ሰላም ጤና ይስጥልኝ። ሜሮን ጥላሁን ነኝ። የስነ ልቦና ባለሙያ ሰውን ያላችሁ የእርቅ ዩቲዩብ ቻናሌ ላይ ነው። ከዚህ በፊትም ደጋግሜ እንደምላችሁ ከራሴ ጋር ስላስታረቁኝ ሀሳቦች ዛሬ እናወራለን ማለት ነው። የዛሬው ትንሽ ኔጋቲቪቲ ይመስላል፣ ግን ስለ አለመግባባት ነው ላወራችሁ የፈለኩትና አለመግባባቶች ከምን ይፈጠራሉ፣ ለምን ይፈጠራሉ? ትንሽ እያለሁኝ የሆነ ብቻ ልጅ እያለሁኝ አንድ አባቴ የሚለኝ አባባል ነበርና መቼም ፍቅር አይገባሽም ጸብ እንኳን ይመርልሽ እንጂ ይለኝ ነበርና እስቲ ያሉን ጸቦች በጸብ ደረጃ በአለመግባባትም አልፎ በጥል ወይም በጸብ ደረጃ ያሉን ነገሮች እንዴት ናቸው? እስቲ የበሳል ጸብ ያስፈልገናል ብዬ አስባለሁ። ሁልጊዜ እንደ ልጅነት ወይ እንደ ሕፃን አይነት ባህሪ የሞላባቸው አይነት ጸቦች ሳይሆኑ የብስለት ጸብ፣ እስቲ የበሳል ጸብ ምን ይመስላል የሚለውን ነገር ከእናንተ ጋር ማውራት ፈለኩኝ ዛሬና ይዤው መጣሁኝ ማለት ነው። መጀመሪያ ልጠቁም የምፈልገው ነገር ምንድነው መሰላችሁ? አለመግባባት ወይም ጸብ ተአምር አይደለም ማለት በተለያየ ሁኔታ በተለያየ ጊዜ በተለያየ ወቅት ከሰዎች ጋር ሊፈጠር የሚችል ነገር ነውና ጸብ ልክ የግንኙነቶች መፈጸሚያ ወይም እርከን አይደለም። ትንሽ የማርያም መንገድ መስጠት የሚያስተምረን ነገር ነው ብዬ አስባለሁ። የበሳል ሲሆን ጸባችንና ትንሽ መንገድ ተወት ማድረግ ለመታረም፣ ለመስተካከል፣ ለማስተካከል ትንሽ ነገሮችን ተወት ማድረግ የሚያስችል የበሳል ጸብ ነው እለዋለሁ እኔ። ጸብን የሚያገን ወይም የጸብን መጨረሻ እንደ ተአምር አልኳችሁ። በቃ መፋጨት፣ መጋደል ወይም ደግሞ የሆነ ጽንፍ ያለው ይመስላል በትርጉም ደረጃ እንግዲህ ስንኖረ እንደተነገረን እና አትጣሉ፣ እንዳትጣይ፣ ተጣላሽ እንዴ ምናምን እየተባልኩ ነው አሁን ያደኩት ሳቅና ጸቦቼ የልጅ አይሆኑ እንጂ አሁን ልጅ ስላልሆንኩኝ ጸቦቼ የልጅ አይሆኑ እንጂ አንዳንድ ጸቦች ሊኖሩ ይችላሉ። ግን የበሳል ጸቦች ናቸው ወይ? አንዳንድ ጸቦች እንደ ሕፃን ልጅ እያደረጉኝ ነው እንዴ ብዬ ራሴን ኦዲት አደርጋለሁ። ማለት አማይ ቢሄቪንግ ላይክ ኤ ቻይልድ ምናምን የምልበት ሁኔታ አለ። ስለዚህ ጸቦቻችን እንዴት ናቸው? ጸብም ደግሞ ሳንል ያስቀመጥናቸው ነገሮች አሉ አለመግባባት ብለን ይዘን እነዚህ አለመግባባቶቻችንስ እንዴት ናቸው? የበሳል ናቸው ወይስ የልጅ ናቸው ጸቦቻችን? እኔ አንደኛ ጸብን የልጅ ያደርገዋል ብዬ የማስበው ነገር ወይም የበሳል ጸብ አይደለም ብዬ የማስበው ነገር ጸቡ ከኤክስፔክቴሽን ሲመጣ ነው። ወይም ደግሞ ከሌሎች ሰዎች እናንተ ማድረግ የማትችሉትን ነገር ወይም እናንተ ማድረግ የቻላችሁትን ነገር በተመሳሳይ መልኩ ከሰዎች መጠበቅ ስትጀምሩ ጸቡ የህፃናት ጸብ ይሆናል ወይም የልጅ ጸብ ይሆናል። አሊያም ደግሞ የበሳል ጸብ አይሆንም። ሰውን እንደ ሰው ማየት ካልቻላችሁ የበሳል ጸብ አይኖራችሁም። የልጅነት ባህሪያችሁን ጸብን ልጅነታችሁ ላይ ያስተናገዳችሁበት መንገድ ከሆነ ዛሬ የምታስተናግዱት አልበሰላችሁም ማለት ነው። በቃ አሁን ብዙ ነገሮች ላይ ስንኖር ስናደርግ በህይወት አጋጣሚም በስራ አጋጣሚም በብዙ ነገር የሚገጥሙኝ ሰዎች ያሉበት ሁኔታ ምን ነው መሰላችሁ? አለመብሰል ነው። በቃ ኢማቹርድ ነን በብዙ ነገር እንደ ሶሳይቲ። ትንሽ ከኛ ቀደም ብሎ የነበረውም ደግሞ ትውልድ ብቁ ልጆችን አላፈራም ወይም ደግሞ አልበቃንም። ስለዛ ብዙ ነገሮቻችን በህይወት ውስጥ የምናከናውናቸው ባለመብቃት ውስጥ ባለመብሰል ውስጥ ያለው ናቸው። ኢማቹሪቲን በብዙ አስተውላለሁኝ። ጸብም አንዱ በኢማቹሪቲ ውስጥ ከሚገኝ ነገር ነው። ስለዚህ ያልበሰለ ማንነት ላይ የሚመጣ ጸብ እልባት አያገኝም። ጸብ በነገራችን ላይ አንድ አፕግሬድ የምናደርግበት ነገር ነው በህይወታችን። የሆነ አጋጣሚ ተፈጥሮ ከሰዎች ጋር ጸብ የገባንበት ነገር ሊያስተምረንና ሊያሻሽለን ነው ያለውም የሚመጣውም እንጂ እንትን አይደለም። ይሄ ነገር ስለሚያጣላ በቃ አላደርገውም እንድንልበት አይደለም። ሰው በራሱ ጸብ ጥቅም ያለው ነገር ነው፣ የሚጠቅም ነገር ነው። ተአምር የሆነ ነገር አይደለም ወይ ደግሞ የሆነ ነገር ማብቂያ አይደለም። ትዳርም ከሆነ ትዳር ውስጥ ያለ ጸብ የትዳሩ ማብቂያ አይደለም። ጓደኝነትም ከሆነ ጓደኝነት ውስጥ ያለ ጸብ የጓደኝነቱ
ማብቂያ አይደለም ማብቂያ አይደለም ጀስት የሆነ ፍሬም እንዲህ ከሆነ ከዚህ በኋላ ምንም የለውም የሚባል ነገር አይደለም። የበሳል ጸብ የምለው የማርያም መንገድ መስጠት ሲችል ነው ብዬ አስባለሁ። ወይም ትንሽ ስፔስ ወይም ትንሽ መንገድ ጊዜ ከጊዜ በኋላ እኮ ከሆነ ጊዜ በኋላ እኮ ሜቢ ተነጋግረን መግባባት ልንችል እንችላለን። ወይም ደግሞ ከጊዜ በኋላ እኮ ስለዚህ ነገር ብናወራ እንደዚህ ስሜታዊ አንሆንም እና ነገሩን አናጠፋውም ነበር የሚል ትንሽዬ ስፔስ ትንሽዬ የማርያም መንገድ መስጠት ስንችል ጸቡ የበሳል ነው ማለት እንችላለን። ለጸብ መብሰል ያስፈልገዋል ልትሉ ትችላላችሁ። ለኔ ለሁሉ ነገር መብሰል ያስፈልገዋል። ለአመጋገብ ራሱ አመጋገብን ተውት፣ ለምግብ ራሱ ምግብ ለመበላት መብሰል ያስፈልገዋል። ስለዚህ ብስለቶቻችንን የሚጠይቁ ብዙ ጉዳዮች አሉብን ብዬ አስባለሁና ጸብን ደግሞ ከቫልዩ ጋር የምናያይዘውም ነገር አለ። ከቫልዩ ጋር የምናያይዝ ሰዎችም አለን። እኔም እንደዛ ነበርኩኝ። ልክ የሆነ ጸብ ሲመጣ እዛ ጸብ ውስጥ የራሴን ቫልዩ መፈለግ ወይም ደግሞ የሆነ ሰው ጸብ ሲያመጣብኝ የሰውየውን ቫልዩ እዛ ጸብ ውስጥ መፈለግ። ከዛ አይ ይሄንማ ካረገ እንዲህ አላረገው፣ አይ ይሄን እንዲማ ካረገችኝ አልቀበላትም፣ እንዲማ ካለኝ ከዚህ በኋላ ጠላቴ ነው ምናምን የሚሉ ነገሮች ቫልዩ የምንላቸው ሁሉ ጊዜ ደጋግሜ ያነሳዋለሁ። ዋጋ ምንድነው? ሰው በራሱ ለራሱ ያለው ዋጋ ምንድነው? ከጸብ ጋር ከፍቅር ጋር ከይቅርታ ጋር ምናምን የማያያይዘው በራሱ የሰውነት ዋጋው ምንድነው የሚለውን ነገር መረዳት ስንችል ጸቦቻችን የበሳል ይሆናሉ ብዬ አስባለሁ። ከዚህ ሌላ ወቅቱን የጠበቀ ቢሆን ጸቡ ብዬ አስባለሁ የበሳል እንዲሆን የዛሬ 6 ወር ወይ 3 ዓመት 2 ዓመት ምናምን የተፈጠረን ነገር ከሌሎች ሰዎች ጋር በሌላ ምዕራፍ በሌላ አጀንዳ መገናኘትና መቀጠል ስንችል እዛ ነገር ላይ ማጠንጠን ማለት ነው። ይሄ የልጅነት ጸብ አይነት ባህሪ ያለው ጉዳይ ነው፣ ወይም ደግሞ ያለመብሰልን የሚያመላክት ጉዳይ ነው። ለምን ከ3 ዓመት ከ6 ወር ምናምን በፊት የተጣላ ነው ሰው ወይም ጸብ ውስጥ የገባንበት ሁኔታ ኦቨርካም አድርጎት ሊሆን ይችላል። ያ ሰው አሻሽሎት ሰርቶበት ወይ ደግሞ ተረድቶበት አዲስ ነገር ተምሮበት ሊሆን ይችላል የመጣውና የበሳል ጸብ ከሆነ ጸባችን ጸቡን ለጊዜው መተው ወይም ደግሞ በትክክለኛው ሰዓት ስለ ጸቡ ተነጋግሮ ዲስከስ አድርጎ መፍታት ከተቻለ መፍታት ካልተቻለ ግን ጸቡን ለጊዜ መስጠት ወይም ደግሞ የሆነ ምዕራፍ መዝጊያ እንዳልሆነ መረዳት ጸቡን የበሳል ጸብ ምለው ሌላኛው ነገር ይሄ ነው። ከዛ ቀጥሎ ደግሞ በምክንያት የተያዘ ቢሆን ጸባችን መሰለኝ ተሰማኝ ገመትኩ ምናምን ብለን ማንላቸው ነገሮች ቢሆኑ የጸብ መንስኤያችን አትሊስት ጥሩ ምክንያት ቢኖረው ይሄ የማንነት ጥያቄ ስለሆነ ይሄ ለራሴ ከምሰጠው ዋጋ ጋር የማይስማማ ስለሆነ ይሄ እንዲህ አይነት ስሜት ስለፈጠረብኝ ብለን በጥንቃቄ የምናውቀው ነገር ቢሆን ጸብ የምናነሳበት ጉዳይ በቦታው ባልነበርንበት ሲወራ ባልሰማንበት ሲሆን ባላየንበት ነገር ባይሆን ጸብ ውስጥ የምንገባው። በእርግጥ ብስለት ይፈልጋል። ድጋሚ የምለው ነገር ይሄንን ነው። ግን ብስለት ደግሞ በመኖር ውስጥ ነው የሚገኘው። ኤክስፔሪየንስ በማድረግ ውስጥ በመጋፈጥ ውስጥ በመሆን ውስጥ ነው በአጠቃላይ ብስለት የሚገኘው። እና የሆኑብንን እስቲ እናጤናቸው፣ የነበሩንን ጸቦች እናስታውሳቸው። ከሰው ጋር ለምን ተጣልተን እንደምናውቅ በጣም የት ቦታ እንደርሳለን ብለን ያሰብናቸውን ሰዎች በምን ምክንያት ከህይወታችን እንደለየናቸው ደግመን ብናቅ ያኔ ከምናቅበት መንገድ ዛሬ የምናቅበት መንገድ ይለያል። እመኑኝ። ለምን የቆምንበት ቦታ አይደለም ያለ ነው። የሰው ልጅ ሁሌ ተራማጅ ነው። ሁሌ አዳዲስ ነገር ያያል፣ አዳዲስ ነገር ይሰማል። ስለዚህ እኔ ከ6 ወር በፊት አምንበት የነበረውን ነገር ዛሬ ላናምንበት እችላለሁ። ሀሳብ መቀየር ጤናማ ነው። ተጣልተናል ስለተባለ ብቻ የማይነጋገሩ ሰዎችን አውቃለሁኝ። እኔ ለምን ተጣላችሁ? ያኔ ያጣላችሁ ምክንያት አሁንስ ያጣላችሁ ነበር ስል አይ ብለው እና ለምን አብራችሁ አትሆኑም ስል አይ ተጣልተናል የሚሉ ሰዎች አሉና ይሄ የጸብን ምንነት ራሱ መፍራት ነው። በቃ ምንነቱን አለመረዳት። ጸብ ማለት እኮ እኔ እስከማውቀው ድረስ ምንድነው የሁለት ሰዎች ዋጋ የሚሰጡት ነገር ወይ የሁለት ሰዎች ፍላጎት አለመግባባት ነው፣ ወይም የሁለት ሰዎች መረዳት መራራቅ ማለት ነው። ስለዚህ ጸቡ ጥሩ ነገር ሊያመጣ ይችላል። የሚፈጠረው ጸቡ ላይ ኮሚኒኬት አድርጎ ሶልቭ ማድረግ ይቻላል። ሶልቭ ማድረግ ካልተቻለ ጊዜ መስጠት ይቻላል። ጊዜም ከመስጠት በኋላ ደግሞ የማርያም መንገድ መስጠት አለ። የሆነ ትንሽ ስፔስ መስጠት፣ ትንሽ ሰዎቹ ከኛ ተለይተው ራሳቸውን የሚያስተውሉበት የሚያጠኑበትን ጊዜ መስጠትም አለ። ጸቡ ከኛ ጋር እንደማይገናኝ ከቫሊዎችን ጋር እንደማይገናኝ መረዳትም አለ። ብቻ ብዙ ነገር አለ። አሁን በስራም በኤክስፔሪየንስም በብዙ ነገር ብቻ የማየው ኢማቹሪቲ ስላለ ነው። ያለ መብሰል ጸብ፣ ያለ መብሰል አለመግባባት። እንዴት ይሄ
ልጅነት የሚሆን ነገር አለ እንደ ልጆች ሊያሳየን የሚችል ነገር አለ አለመግባባቶቻችን ራሱ ስለ ብስለታችን ደረጃ ይናገራሉ እኔ አሁን በዚህ ሰዓት ምን ያስቀይምሻል ብትሉኝ ምንም ነው ምለው ምንም ያስቀይመኝ ነገር የለም ለምን መሰላችሁ አንደኛ በጸብ ጊዜ ማባከን አልፈልግም ለጸብ የሚሆን ጊዜ የለኝም ምንም ለኔጋቲቪቲ የሚሆን ጊዜ የለኝም ስፔስም የለኝም አእምሮዬ ውስጥ ልጅነት ነው ወይም አለመብሰል ነው እንድል ከሚያረጉኝ ነገሮች ውስጥ ኢቭን ቦታ ሊሰጣቸው የማይገቡ ሐሳቦች ቦታ ተሰጥቷቸው ነው ጸብ ውስጥ የሚጥሉን ትኩረት ሊሰጣቸው የማይገባ ሐሳቦች ሊጣሉ ሊናቁ ሊገፉ የሚገቡ ሐሳቦች ባለመናቃቸው ነው ጸብ ላይ የሚጥሉን ወይ ጸበኝነት ውስጥ የሚያስገቡን ስለዚህ ምን ያስቀይምሻል ወይ ምን አለመግባባት ላይ ጥልሻል ብትሉኝ እኔ መልሴ ምንም ከሰዎች ጋር ላይ አግባባኝ የሚችለው ነገር የለም አለመግባባት በራሱ ጤናማ መሆኑን አክሰፕት አደርጋለሁ ወይም አለመግባባት ሰዎቹ ካላቸው መረዳት ወይ የኔ መረዳት አንድ ምዕራፍ ወደ ኋላ ሊሆን ይችላል አንድ ምዕራፍ ወደፊት ሊሆን ይችላል አላውቅም የቱ ጋር እንዳለው ግን እነሱ ባሉበት ምዕራፍ ትክክል ሊሆኑ ይችላሉ እኔም ባለውበት ትክክል ሊሆን ይችላል ስለዚህ ከሰዎች ጋር የሚኖራችሁን አለመግባባት እንደ ልዩነት አክሰፕት አድርጉት የበሳል ጸብ የምንለው ሌላኛው እሱ ነው ልዩነትን መቀበል እኔ ሌላን ሰው አይደለሁም ሌላም ሰው እኔን አይደለም የኔና የሌላ ሰው ጀርኒም ዋጋም ሙሉ ለሙሉ ሊለያይ ይችላል ግን ደግሞ ሰው ስንሆን ብቻችን ስለማንኖር ሰውን እንደ ሰውነቱ አክሰፕት ማድረግ መልመድ መቀበል ጀጅ አለ ማድረግ ይሄ እኮ እንደዚህ ብሎ እኮ ነው ይሄ እኮ እንደዚህ አርጎ እኮ ነው በዚህ ምክንያት እኮ ተጣላን ሲሉ ሰዎች ያስቀኛል ለጸበቂ ምክንያት አይገኝም ሲጀመር ብዙ ምክንያት ሊኖር ይችላል bunch of reasons ሊያቀርቡ ይችላሉ ሰዎች በቂ ግን አይሆንም ስለዚህ መብት አለ ከሰዎች ጋር አለመግባባት ወይም ደግሞ አለመጣጣም የሚሰጠን መብት አለ ምንድነው ራሳችንን መምረጥ ወይም ደግሞ ከዛ ሁኔታ ቦታ ወይም ሰው ራስን ማራቅ ራስን መገደብ ያ መብት ነው ከዛ መብት እንደመተላለፍ ነው ጸብ ውስጥ መግባት ራሱ እኔ ራሴ ላይ ልጠቀም የምችለው መብት እያለኝ ለምን እጣላለሁ ከሰው ጋር ማለት ምን የሚያስገኘው ጸብ ምን የሚያስገኘው ነገር አለ ኢቭን አሁን የበሳል ጸብነቱን ራሱ አልፈ ነው ጸብ ምን የሚያስገኘው ነገር አለ ምንም የሚያመጣልን ነገር እኮ የለም እንደውም ከመልካምነታችን ሊያወጣን ይችላል ወይ ደግሞ ነን ብለን ከምናስበው ያልሆነውን ነገር ስናረግ ራሳችንን እንድናገኘው ሊያጋልጠን ይችላል ምክንያት ሊኖር ይችላል ይሄን አርጎኝ ነው ይሄን ብላይ ነው እንደዚህ ሆኜ ነው ብዙ ሊኖር ይችላል ግን በህይወት ውስጥ ምንም ሺህ ምክንያት ቢጠቀስ በቂ ምክንያት ከሌለ አንዱም ተቀባይነት የለውም ምክንያታችን እንወቀው ነው የመነሻ ነጥብ አትሊስት በቂ ነው በቂ አይደለም ምክንያቱ ለራሴ አድልቼ ነው ራስ ወዳድ ስለሆንኩኝ ነው ሰዎቹን ከልክ በላይ ስለወደድኳቸው ነው ኤክስፔክቴሽን ስላለኝ ነው ወይስ ደግሞ ምን ስለሆነ ነው መጀመሪያ ራሱ ጸብ ውስጥ መገባው ያን ያህል ህይወቴ ውስጥ ዋጋ ከሌለው ሰው ጋር እኔ ጥል ውስጥ ጸብ ውስጥ ልገባ አልችልም ምንም የሚያገናኘኝ ነገር ስለሌለ ማለት ነው የማያገባን ነገር ውስጥ ሁሉ እጅ ሰደን በማያገባን ሁሉ ከመግባታችን የተነሳም ሊሆን ይችላል ጸብ ውስጥ መንገባው ጸብ ከተባለ ብስለት ሊኖረው ይገባል ወይም ደግሞ በስብዕና ግንባታ ደረጃችን ላይ በደረሰው ልክ ነው ጸብን ማስተናገድ ያለብን ጸብ ምንም ምዕራፍ ማጠናቀቂያ አይደለም it's just an experience ከሆነው ሁነት ተነስቶ ተምሮ ማለፍ ነው ሌላ ምንም እንደ ተአምር ብለን የምንገምተው ነገር አይኖረንም ጸብ ውስጥ ማለት ነው ሌላው ወቅቱ አይተላለፍብን እንዳልኩት ከሆነ ጊዜ በፊት የነበረውን ከሆነ ጊዜ በኋላ አንደጋግመው ከዛ ደግሞ ከማርያም መንገድ መስጠት ጋር ተያይዞ ሰዎችን በተመሳሳይ መልኩ ማየት ወይም መገመት አይነት ነገር አስተውላለሁ ጸብ ውስጥ ገብቼ ከነበረበት ሰው ጋር ሁለተኛ ድል ለመስጠት ሞክሬ ሁለተኛ ድል ካገኘ በኋላ ኢቭን ያ ሰው በጥሩ መንገድ እንኳን ነገሮችን ያከናወነ ቢሆን ወይም በመልካም ጎኑ እኔ ህይወት ውስጥ ቢኖር ራሱ እኔ ማየው በጸቡ በነበረው ማንነት ነውና ያ መልካምነታችንን ያጠፋል ኢቭን ባልተገባ መንገድ ወይም ባልበሰለ ትርጓሜ ጸብ ውስጥ መግባት በራሱ መልካምነታችንን ያጎድልብናል ሰዎችን በመልካም ጎኑ ልናይ የምንችልበትን እይታ ይጋርደናል ያደበዘዘብናል ጀጅ ወደ ማድረግ ይወስደናል ወይም በሆነ ባልሆነው ሰዎችን ዳኝነት ላይ መጣል ባለፈውም እኮ እንደዚህ አደርጋይ ነው ባለፈውም እኮ እንዲህ ብሎኝ ነው ይሄ ሆኖ ነው እውነቱን ልንገራችሁ ብዙ ጊዜ የኮፓረንቲንግ ላይ እንደ መስራቴ የሚገጥመኝን ምክንያት ግን በቂ ያልሆነ ምክንያት ልንገራችሁ አንድ ባልና ሚስት ሲኖሩ በብዙ ነገር ጸብ ውስጥ ሊገቡ ይችላሉ
አንዳንድ አለመስማማቶቻቸውን ተቀብለው ይሰሩባቸዋል። አንዳንዶቹን ደግሞ ከህይወት ቫልዩ ጋር ሊያያይዟቸው የሚችሉትን ይዘዋቸው ይቀጥላሉና ስለ ቺቲንግ አሁን ብናነሳ አንድ ባለቤቷ ቺት ያደርግ የነበረች ሴት ያንን ካወቀች በኋላ ዳግመኛ እድል ልትሰጠው ትመርጣለች። ምናልባት ልጆች በጋራ ስላሉን ምናምን ብዙ ምክንያቶች ተጠቅሰው ሁለተኛ እድል ትሰጠውና ከዛ በኋላ ግን ከሁለተኛ እድል በኋላ ሰውየውን እንደ አዲስ አይደለም የምታየው። ሰውየውን የመጀመሪያው መንገድ ላይ እንዳየችበት ወይ ደግሞ ልክ ዴት ሲያደርጉ ቺት ስለማድረጉ ሳታውቅ እንደነበረው አይነት እይታ አይደለም የምታየው። የሆነ ስህተት ሰርቶ ከዛ በኋላ እሷ ቫልዩ አዳርጋለት ይቅር ስላለች ወይም አክሰፕት ስላደረገችው እሷ አዳርጋለት ከዛ በኋላ በእሷ ፍቃድ ላይ ተመስርቶ በጎነትን የሚያገኝ ሊመስላት ይችላል። ከዛ በኋላ ብዙ ነገሮችን አሰስ ስናደርግ ስናወራ ምን ይመጣል መሰላችሁ? የመጀመሪያ ጊዜ እንደዚህ አድርጎኝ ነው ሁሉ ጊዜ ኮምፕሌኑ። ባለፈውም እንደዚህ አድርጎ ባለፈውም ይሄ ሆኖ ነው እና ያሉት አሁን ነው እኮ ችግሩ እየተወራ ያለው አሁን ነው። ግንዛቤውና ግምቱ ግን ያለው በአጠቃላይ በባለፈው ላይ ነው። ስለዚህ ሰዎችን ሁለተኛ እድል ራሱ ስንሰጣቸውና ወደ ህይወታችን ስንመልሳቸው ከጸቡ በኋላ የምናያቸው በስተታቸው መልኩ አይደለም። ሁለተኛ እድል ከሰጠናቸው በእርግጥ ሁሉም ሰው ሁለተኛ እድል ይገባዋል ብዬ አምናለሁ። ይሄ ኦፒኒየን ነው እኔ። ስለዚህ ሁለተኛ እድል ከሰጠናቸውም በኋላ እንደ አዲስ ነው ልናያቸው የሚገባው ሰዎቹን እንጂ በነበረን ኤክስፔሪየንስ እና አድርገውን በሚያውቁት መንገድ አይደለም ልናያቸው የሚገባው። ያማ ከሆነ ያንን የምናስብ ከሆነ በቀን በቀን ያን የሆነ ጊዜ ያደረጉንን ነገር በቀን በቀን እያደረጉን እንደሆነ እያሰብን መኖር ነው። ስለዚህ ይሄን እያሰብን የምንኖር ከሆነ ደግሞ ኤክስፔክቴሽናችን ይበዛል። ከሰዎቹ የምንጠብቀው መልካምነት ይበዛል። ሰዎቹ እኛን በጣም እንዲያስደስቱን አሁን ላይ ስህተት እየሰሩ እንዳልሆነና ወደ ጸብ እንደማናመራ ፕሩቭ እንዲያደርጉን በጣም እንፈልጋለን። ስለዚህ ምን ይሆናል? ከሰዎቹ የምንፈልገው ነገር በጣም እየበዛ ሰዎቹን እንደማስጨነቅ እንሄዳለን። ያ ደግሞ ጊቭ አፕ ወደ ማድረግ ይወስዳል። ብቻ ዲፕ ነው ነገሩ እየተያያዘ ሲሄድ። ግን እኔ እዚህ ጋር መጥቀስ የምፈልገው ነገር ምንድን ነው? ከጸብ በኋላ ሁለተኛ እድል የመስጠት ባህል ይኑራችሁ። እናንተም ፍጹም አይደላችሁም። ብዙ ነገር አድርጋችሁ ታውቃላችሁ። ብዙ ጸብ ውስጥ ገብታችሁ ታውቃላችሁ። ሰዎችን በድላችሁ አሳፍራችሁ ታውቃላችሁ። ግን ያንን ጸብ ቢያንስ የሆነ የዘጋችሁትን ጸብ ተመልሳችሁ ሄዳችሁ ያን ጊዜ እኮ ብስለቴ በቂ ስላልነበረ ነው፣ ያን ጊዜ መረዳቴ ይሄ ስለነበረ ነው፣ ስህተት እንደሰራው ተሰምቶኛል፣ ግን ስህተቴን ለማመን ደግሞ በቂ በራስ መተማመን ስላልነበረኝ ነው ብላችሁ ሄዳችሁ ኮሚኒኬት አድርጉና ሰዎቹን እስቲ ጸቡን አትሊስት የበሳል አድርጉት። ማለት የሞኝነት አይሆንብን ሁሉ ነገር። ብዙ ኢፈርት እያወጣን ነው የምንኖረው ህይወትን ጀስት ጊቭን ስለሆነ ብቻ ወይ ነፍስ ዘርተን ስለኖርን ብቻ ያለምንም ስትራግል አይደለም እየኖርን ያለነው ህይወት ላይና ቢያንስ ነገሮቻችን የብስለት ይሁኑ። ጸቦች ካሉ ጸቦቻችን የብስለት ይሁኑ። ፍቅር ካለ ፍቅራችን የብስለት ይሁን። ሁሉ ነገራችን ቢቻል የብስለት ይሁን። ግን ባይቻል አትሊስት ጸባችን የብስለት ይሁን። የልጅ አይሁን፣ የግብዝነት አይሁን፣ የይገባኛልነት አይሁን። ከሰው ውስጥ በጣም ብዙ ኤክስትሪም ነገር ከመፈለግ ጸብ ውስጥ አንግባ። አትሊስት ከራሳችን አልፈን ከኛ ሮል በወጣ ነገር ጸብ ውስጥ መግባት ተገቢ አይደለም። ግልጸኝነት ይኑሮ ጸባችን። እንዴት ነው ምን አድርጋችሁ እንደተጣላችሁ የምትረሱት ሰው የለም ማለት አሁን ትልቁ የተጋነነ ድራማ የበዛበት ምናምን ጸብ ኖሮ ምን እንዳደረጋችሁ የማታውቁበት ጸብ ገጥሟችሁ አያውቅም? ግልጸኝነት የሌለው ይሄን እኮ አድርገሽ ነው፣ እንደዚህ እኮ ሆኖ ነው፣ እንዲህ ተሰምቶኝ ነው፣ ይሄን አይቼ ነው፣ ይሄን ተብዬ ነው ያልተባለ ያለየለት የልጅ ጸብ በቃ ጉንፍ ብሎ ሁሉም ሰው አኩርፎ የሚሄድበት ጸብ አታስታውሱትም? ያ ግልጸኝነት የጎደለው ጸብ። ከዛ በኋላ እናንተ ደግሞ ቅድሚያ ፈርስት ሙቭ ያደረገው እኮ እሱ ነው፣ ፈርስት ሙቭ ያደረገችው እሷ ነች እኮ ብላችሁ የተዋችሁት ምንም ጥረት ያላደረጋችሁበት የተዋችሁት አይነት ጸብ የለም። እሱ አሁን በቃ ብስለት የሌለበት ጸብ ነው፣ ወይም የልጅነት አይነት የልጅነት ጸበኝነት ነው። ልጅነት ምለው እድሜን አይደለም፣ በነገራችሁ ላይ አለመብሰልን ነው። እኔ አለመብሰል እንደ ልጅነት ነው የምቆጥረው። ወይም በቃ ልጅ አይደለ ታውት ተብሎ እንደሚተው አይነት አለመብሰልን እሱ ነው እንጂ ልጅ አሁን በሳል ቢሆን ማንም አይመራውም ነበር። ይሄን እያወቀ እንዴት ይሄን ያደርጋለው ቢባለው እንጂ መብሰል እንዳለው ቢታመን ኖሮ ጀጅ ይደረግ ነበር ልጅም። አዋቂዎች ነን። እንደ አዋቂዎች ደግሞ መዳኘት ያለብንን ነገር መዳኘት አለብን። ያላማረብንን ነገር እንዳላማረብን
በግልጽ ልንነጋገረው ይገባልና ሆነስትሊ ስፒኪንግ በቃ ጸቦቻችን የበሳል አይደሉም፣ አያምሩም። የልጅነት ባህሪያችን ገና ከውስጣችን ያልወጣ አይነት ጸብ ነው ያለን ከሰዎች ጋር። ምክንያቱን የማናውቀው አይነት ጸብ ነው ያለን። ራሳችንን በማስበለጥ የገባንበት ጸብ ነው ያለው። ግልጸኝነት የጎደለው ጸብ ነው ያለው። እውነተኝነት የጎደለው ጸብ ነው ያለው። ብዙ ነገሩ የብስለት አይደለም። ስለዚህ አባቴም እንዳለው እንደው ፍቅር እንኳን ባይገባን አትሊስት ጸቦቻችን ይመሩና የበሳል ጸብ ይኖረን ለማለት ነው። የሆነ ፓራዶክስ ሊመጣባችሁ ይችላል እንግዲህ እናንተ ከምታውቁት መረጃና ካላችሁ ማይንድ ሴት ጋር። ግን ደግሞ ኢትስ ኦኬ አንዳንድ ነገሮችን ባትቀበሉም ሀሳብን እንደ ሀሳብ ደግሞ አይቶ የመገምገም ልማድ ይኖራችሁ። ሌላ በመጨረሻ ማነሳው ሀሳብ ምንድነው መሰላችሁ? ጸባችን ስለ መብለጥ፣ ስለ ማሸነፍ ወይም ደግሞ ስለ እልህ መሆን የለበትም። ያሸነፈ አይነት መሆን የለበትም ጸባችን። ያ ማለት ትልቁ መብለጥ ወይም ደግሞ ትልቁ መሻል የምለው ነገር ጸቡን ሶልቭ ማድረግ ነው ወይም ደግሞ ጸቡን ማንጸር ነው። ሶልቭ የማናደርገው እንኳን ከሆነ ትክክለኛ ሪዝኒንግ አቅርበን ጸብ ለሚፈጥሩ ከሚችሉ ሁኔታዎችና ሰዎች ራስን መምረጥ፣ የራስን መንገድ መምረጥ ነው። ከዛ ግን አክቲቭ የሆነ ጸብ ላይ ካላችሁ ወይም ይሄ ምንድነው የሆነ ኢንተራክሽን፣ ምልልስ፣ ንግግር፣ ክንውን ምናምን ያለበት ጸብ ውስጥ ከሆናችሁ ምን ጊዜም ጸቡ ስለ መብለጥና ስለ ማሸነፍ መሆን የለበትም። በቃ እልህ ውስጥ አትግቡ። ጀስት ሰልፍ አፕሩቫልን አታስገቡበት። ጸቡን ዊዝድሮዋል ማድረግ መሸነፍ እንደሆነ አታስቡ። ጸቡን መተው ወይም ደግሞ ለጸቡ ጊዜ መስጠት፣ ለጸቡ የማርያም መንገድ መስጠት፣ ራስን ከጸቡ መለየት ያ አቅም ነው እንጂ መሸነፍ አይደለም። አብዛኞቻችን እንዴት ነው መሰላችሁ የሆነ ፊውል አለ እልህ የሚባል ጸቡ ላይ ነዳጅ የሚሰጠን ነገር አለ። እሱማ እንደዚህ አድርጎ እሷ እንደዚህ ብላኝ እኔ እንደዚህ ነኝ ምናምን የምንላቸዋሉ። የሆኑ የልጅነት በቃ ቀደም የልጅነት ስላቸው የነበሩት ነገሮች የተወሰኑት እነዚህ ናቸው። ሰው እልሁ ድሪቭን ያደርጋልና ጸቡን የከፋ ያደርገዋል እንጂ ምንም የሚያስገኝላችሁ ውጤት የለም። ራሱ እኔ ሁለት የተጣሉ ሰዎች ለማስታረቅ የሚገቡ ሰዎችን ሳይ ማነው መጀመሪያ የተማታው ማነው መጀመሪያ የተናገረው ምናምን ይላሉ። ለኔ የጀመረውም የቀጠለውም እኩል ጥፋተኛ ናቸው ጸብ ውስጥ። ስለዚህ የበለጠ የሚባል ነገር የለም ጸብ ውስጥ፣ ወይም ደግሞ ያሸነፈ የሚባል ነገር የለም። ቢቻል ከጸቡ መሸነፍና ጸቡን ማውረድ ወይም መጣል ወይም ጸቡን ትርጉም ማሳጣት ነው ቢቻል። ባይቻል ራስን መምረጥ አሊያ ደግሞ የጸቡን ምክንያት አንጽሮ አውቆ መንገድን መምረጥ ነው እንጂ እልህ እዛ ውስጥ ምንም የሚያስገኝ ነገር የለም። ጸቡን የተሻለ ደረጃ አደረሰውና ይሸለማል የሚባል ነገር የለም። ወይም ጸብን ማባባስ፣ በእልህ መምራት፣ ሰዎችን ድሪቭን አድርጎ ያልሆኑትን አይነት ነገር ማድረግ ሽልማት የለውም፣ አያስሸልምም። አዘይንድ ኦፍ ዘዴ ካርማ ይጠብቃችኋል። ባደረጋችሁት ልክ የሚሆንባችሁ ነገር ይኖራል። ህይወት ሰው ያደረገው ነገር ሳይሆንበት የትም አይሄድም። ማወቅ አለባችሁ። ፍርድ ብዙ ጊዜ ከሞት በኋላ ባለ ህይወት ምናምን እየተነገረን የኖረን ሰዎች ስለሆንን ከዛ በኋላ ምናምን ብላችሁ እንዳታስቡ። የስራ ውጤት የሀሳብ ውጤት ሩቅ አይደለም። በጣም ነገ ከነገ ወዲያ መጥቶ እናንተ ላይ የሚታይ ነገር ነው። ኢቭን ያንን ራሱ አትገዳደሩት፣ በቃ ተቀበሉት። እኔ እገሌን ያላግባብ ተጣልቼው ነው ወይም እገሌን ያላግባብ ጸብ ላይ ጥየው ነው ኦኬ እንደዚህ አይነት ነገር የገጠመኝ ብዬ አክሰፕት አደርጋለሁ ለራሴ። ሰው ከቻላችሁ እልህ የሚባል ነገር ዊዝድሮ አድርጉ። ካልቻላችሁ ደግሞ በእልህ ለሚነዳ ሰው ወይ የእልህ ነዳጅ ላለው ሰው ይሁንታ አትስጡ፣ ወይም ደግሞ እድል አታመቻቹ፣ መንገድ አታመቻቹለት። ጸቡ እየተጋጋለ ከሄደ ትኩረታችሁን ቀንሱበት። አክቲቭ የሆነ ጸብ ላይ ከሆነ ይሄ ክንውን ንግግር ያለበት ከሆነ ለዛ ነገር የምትሰጡትን ትኩረት ቀንሱት። አትሊስት ትኩረታችሁን ሌላ ነገር ላይ ኢንቨስት አድርጉና በሳል ሁኑ። በቃ በጣም ማሳሰብ የምፈልገው ነገር እኔ በስዬ ጨርሻለሁ ማለት አይደለም። ከኔ ጋር አታነጻጽሩት ነገሮችን። እኔን ሁኑ ማለት እብድ ሁኑ እንደማለት ነው ትላለች አንዲት ማቃት ሴትና ሀሳቦችን ስትሰሙ ወይም ደግሞ ንግግሮችን ስታዩ ይሄ ከሰዎች ጋር ራሳችሁን እንትን አትበሉት። ማለት እነሱ ቢሆኑ ያደርጋሉ ምናምን አትበሉ። እኔም ደግሞ እኔ ያደረኩትን ነገር በሙሉ እናንተ አድርጉት ማለቴም አይደለም። በተቻለ መጠን ግን ብስለታችሁን መዝኑት። ብስለት የምን ላይ ነው? ኢቭን የሆነ ያለፋችሁት ጸብ እንኳን ካለ ያን ጸብ እንዴት ነበረ ያለፍኩት፣ አሁን ግን ከብስለት በኋላ እንዴት ነበር ላልፈው የምችለው፣ ወይም ደግሞ በብስለት ብሆን ኖሮ እንዴት ነበር ላየው የምችለው ይሄን አለመግባባት ብላችሁ
ራሳችሁን ኦዲት አድርጉ። እንደምታውቁት ሜሮን ጥላሁን ነኝ። ቴንኪዩ ባይ